ሰላም እንዴት ናችሁ? ውዴ ስሜን ቤተሰቦች እኛ በጣም ደህና ነን። ያው እየጠፋን ነው፣ እናንተም ጠፋችሁ የለ ምን የለ ጸጥ ነው የምትሉት። ኤኒዌይስ ከመጀመራችን በፊት ይሄንን ቪዲዮ ላይክ፣ ሰብስክራይብ አድርጉልን፣ አበረታቱን፣ አይዟችሁ በሉን እና አሁን ዛሬ የመጣሁት ከአዲስ አበባ ድሬዳዋ የሚኬድበት ባቡር ኦንላይን ነው ትኬቱ የሚቆረጠው ተብሏል እና እኔ ስለተጠቀምኩበት ኦንላይን ቆርጬ ስለሄድኩኝ ያለኝን እውቀት ሼር ላርጋችሁ ብዬ ነው። በጣም ቀላል ነው። ስቴፑን ተከታተሉኝ። በመጀመሪያ ጉግል ወደምታረጉበት እናንተ ፋየርፎክስ ሊሆን ይችላል፣ ክሮም ሊሆን ይችላል፣ ጉግል የምትጠቀሙበትን ጉግል የምታረጉበትን ትከፍቱና ከዛ ምን ብላችሁ ትጽፋላችሁ ቡኪንግ ኢዲአር ዶት ኢቲ ብላችሁ ሰርች ታረጋላችሁ። ደን ይሄ ከመጣልን በኋላ ቡክ ነው የሚለውን እንነካለን። ኢትዮጵያን ከሆነን ኢትዮጵያን፣ ጅቡቲያን፣ ፎረነር እኛ ኢትዮጵያን የሚለውን ልንካኔ ደን ይሄ እስከሚመጣ ድረስ ምን ታዘጋጃላችሁ? ናሽናል አይዲ ላይ ያለውን ፊን ኦር ፋን FIN ኦር ደግሞ FAN ብሎ ኮድ የሚያስቀምጥላችሁ እሱን ታዘጋጁና እዚህ ውስጥ ታስገባላችሁ ማለት ነው። ኢንተር ዩር ፊን ኦር ፋን የሚለውን ክሊክ ታረጉና ታስገባላችሁ። እኔ አስገብቼ እመለሳለሁ እና ይሄ ኮንትናችሁን ካስገባችሁ በኋላ ፊን ኦር ፋናችሁን ካስገባችሁ በኋላ ምን ታረጋላችሁ? ጌት OTP የሚለውን ትነካላችሁ። ደን ጌት OTP ካላችሁት በኋላ ምን ይላል? ቬሪፋይ የሚል 6 ቁጥር በስልካችሁ ይላክላችኋል። ይሄ በናሽናል አይዲ በተመዘገባችሁ በስልክ ይልክላችኋል። ያንን 6 ዲጂት ፕሮሰስ ስለሚፈጅ ነው። እሺ አስገብቼ ነገርኳችሁን የሜሴጅ ክሊክ ምናምን ትንሽ ፕሮሰስ ሰዓት ታይም እንዳይገልብን ብዬ ነው። ደን ያንን 6 ዲጂት ታስገቡና ቬሪፋይ ትሉታላችሁ። ልክ ቬሪፋይ ስትሉት የሚመጣላችሁ ይሄ ነው። በርዝ ዴታችሁን፣ አድሬሳችሁን እነዚህ ነገሮች መጠቀም እችላለሁ ወይ ትሉት የስ አለው ትላታላችሁ ማለት ነው። መጠቀም እችላለሁ ወይ ናሽናል አይዲያችሁ ላይ ያለውን ኢንፎርሜሽን ይላችሁ ሲላችሁ የስ ትሉታል አለው ትሉታላችሁ። አለው ካላችሁት በኋላ ይሄ ልክ እንደዚህ የሚሆነው ቢዚ ሲሆን ይቅርታ እሺ እንትን ኔትወርክ ችግር ሲሆን ምን ታረጋላችሁ? ባክብላችሁ ድጋሚ ነው እንትን የምታስገቡት። ኔትወርክ ችግር ሊኖር ይችላል፣ ብዙ ሰው ሊቆርጥ ስለሚችል ደን ይሄ ይመጣላችኋል። ቬሪፋይ ካረጋችሁ በኋላ ስልካችሁ ላይ የሚላክላችሁ 6 ዲጂት ኮድ እዚህ ላይ ካስገባችሁ ቬሪፋይ ካላችሁት በኋላ ይሄ ይመጣላችኋል እና አሎ ትሉታላችሁ። ኢንፎርሜሽናችሁን ልውሰድ ወይ የስ አሎ ትሉታላችሁ። ከዛ መነሻችሁ የት ነው? ለምሳሌ የኔ አሁን ከድሬዳዋ ቢሆን ላይ ለቡ ይሁን ችግር የለውም። ያ ድሬዳዋ ቢሆን መነሻዬ ደን መዳረሻዬ ደግሞ ለቡ ቢሆን አዲስ አበባ። ከዛ ቀኑ መቼ ለምሳሌ በ12 እናድርገው። አይ ቲንክ ወደ አዲስ አበባ በ12 ኢቨኖች ናቸው ወደ አዲስ አበባ እና በ12 ወደ አዲስ አበባ ብሄድ ደን ኢትዮጵያን ኦልሬዲ መርጦታል። ከዛም እንደምታረጉት ኔክስት የሚለውን ታረጋላችሁ። ዙም ማረገው እንዲታያችሁ ነው በደንብ። ቀኑን መነሻችሁን መዳረሻችሁን መጀመሪያ እንትኑ ከየት ነው ከድሬዳዋ ወደ ለቡ ምናምን የሚለውን ትመርጡና ከዛ ቀኑን ትመርጣላችሁ። ከዛ ኔክስት ትላላችሁ። ዘ ኔክስት ትሉት ይሄ ይመጣላችኋል። እዚህ ጋር ደግሞ የምትመርጡት ባቡር ውስጥ ፉርጎዎች አሉ አይደል? ለምሳሌ ሬጉላር ሲት ከሆነ 756 በወንበር ቁጭ ብላችሁ የምትመጡ ከሆነ ከዛ ኢኮኖሚ ቤድ ሁሉም የየራሳቸው አለ። ኢኮኖሚ ቤድ ሚድሉ 1350 እንደምታዩት ነው። ሁሉም ከነዚህ ውስጥ እናንተ የምትፈልጉት ትመርጣላችሁ። ለምሳሌ እኔ ሬጉላር ሲትን እንደዚህ ብመርጥ ደን እንደምን ማረገው ኔክስት አደርጋለሁ ማለት ነው። ከዛ ይሄ ኔክስት ካላችሁት በኋላ የሚመጣላችሁ ምንድነው? የመረጣችሁ ሲት ታይፕ ሬጉላር ነው ይላችኋል። ኦፍ ኮርስ ስማችሁን ያስቀምጥላችኋል። ይሄንን ከናሽናል አይዲ ላይ ነው የወሰደው። ስልካችሁንም እንደዛው። ከዛ ምን ይላል መጨረሻ ላይ ዱ ሃቭ ቻይልድ አንደር 5 years old የሚለውን ካላችሁ የስ ትላላችሁ፣ ከሌላችሁ ነው እኔ ኖ ልበለው ለጊዜው። ደን ኔክስት ትላላችሁ። ኔክስት ካላችሁ በኋላ የሚመጣው
ሬጉላር ሲት መርጣችኋል፣ ስማችሁ መጣ። ዘን ምንድን ማለት የምታደርጉት ቡክ ታደርጋላችሁ ማለት ነው። ቡክ ነው የሚለውን ትነካላችሁ። ከዛ ፔይ የምትል ትመጣለች እዚህ ጋር። ቡክ ካረጋችሁ በኋላ ፔይ፣ ከዛ ፔይ ካላችሁ በኋላ ይሄ ይመጣል። ግን ይሄ እንደዚህ እንትን ከምትሉ ይሄኛውን ትንሽ ያወዛግባልና ምን ታረጋላችሁ? ፔይ የሚለው ከመጣ በኋላ ባክ ብላችሁ የት ትሄዳላችሁ መሰላችሁ? ነው የምመክራችሁ ይሄንን ትንትሉና ቴሌብር ላይ ትሄዳላችሁ። ወደ ቴሌብር ትሄዳላችሁ ለመክፈል። እዚህ ድረስ ቡክ እስከሚለው ስቴፕ ከደረሳችሁ በኋላ ወደ ቴሌብር ደን ቴሌብር ላይ ከገባችሁ በኋላ ምን ታረጋላችሁ? ወደ ታች ይሄ አፕ ቴሌብር ላይ አፕስ የሚለውን ነክታችሁ ቴሌብር ላይ አፕ የሚለው ላይ ኢዲአር ቲኬት ቡኪንግ የሚል አለ። እሱን ትነካላችሁ። ከዛ ቴሌብር ላይ ምንድነው የምታደርጉት? ቀጥታ እቺኛዋ ሶስት ሰራዝ ያለበትን ትነካላችሁ። ከዛ ማይ ትሪፕ የሚለውን ትነካላችሁ። 3 ሰራዝ ከነካችሁ በኋላ ማይ ትሪፕ ደን ማይ ትሪፕ ላይ ይሄ ሰርች የሚለው ላይ ይመጣልና ይሄ አንድ ስቴፕ ዘርይባችሁ ነው። ቅድም ግን ምን ላይ ማግኘት ትችላላችሁ? መጨረሻ ላይ ቡክ ነው ካላችሁት በኋላ የሆነ ቁጥር ይመጣላችኋል፣ የቲኬት ቁጥር ማለት ነው። እሱን ታስገባላችሁ። ወይም ደግሞ ልክ ፕሮሰሱን ቡክ ነው ካላችሁ በኋላ ቴክስት ኢዲአር ቲኬት የሚል ይልክላችኋል፣ ኖርማል ሜሴጅ ላይ ማለት ነው። ደን ከዛ እሱ ላይ ይሄ ሞር ቪኦል ቴክስቱ ላይ ቪኦል ትሉትና ከዛ ኤችቲፒ ቡኪንግ ኢዲአር ምናምን ብሎ የሆነ ሊንክ፣ ከሊንኩ ስር ቁጥር ረጅም ቁጥር አለ። ያንን ቁጥር ታስገባላችሁ። ከሊንኩ ስላሽ ጎን ያለውን ቁጥር ታስገባላችሁ ማለት ነው። እዚህ ላይ ያንን ቁጥር እናስገባ። ለምሳሌ እኔ ይሄ ነው 174 16 08 14 10 26 ይሄን ሳስገባ ይመጣልኛል ማለት ነው። አያችሁት? መጣ። ቲኬት ፔመንቱ ይሄ ነው። ፍሮም ድሬዳዋ ነው። ከድሬዳዋ ለቡን የመረጥኩት ስሜን ምናምን ያመጣልኛል። አጠቃላይ ፕራይሱ ይሄ ነው ይላል። ዘን ምንድነው የምታደርጉት? ወደታች አወርዳችሁ ፔይ ማለት ብቻ ነው። እኔ አሁን ቴሌብር ላይ ብር ስለሌለ ባላንስ ኢንሸፍሰንት አለኝ። ግን እናንተ ወደ ቴሌብራችሁ ብር ትራንስፈር ካረጋችሁ በኋላ ፔይ ስትሉት ዳይሬክት ከፈለላችሁ ማለት ነው። ጨረሳችሁ። ይሄ ነው ፕሮሰሱ። ከከፈላችሁ በኋላ ምን ያደርጋል? ሜሴጅ ይልክላችኋል። እንትናችሁ ላይ ኖርማል ሜሴጅ ላይ ምን የሚል ኢዲአር ራሱ ኢዲአር ይልክላችኋል ሜሴጅ። እኔም ከዚህ በፊት የሄድኩበት ይሄ ነው። ለምሳሌ ይሄኛው አሁን ኦርደር ያደረኩበት ነው። ዲር ትግስት መኛ ስራ ዩር ትሬን ቲኬት ኢዝ ቡክድ። ይሄ ቡክ ማድረግን የሚገልጽ ነው። እና ይሄው እዚህ ጋር ለምሳሌ ቁጥሩን ያገኘሁት ከዚህ ጋር ነው። ቪው ስትሉት ቪኦል ስትሉት እቺኛዋ ቁጥር ከኤችቲቲፒኤስ ከሊንኩ ጎን ያለው ቁጥር ነው የእናንተ። ደን ልክ ደግሞ ፔይ ካላችሁት በኋላ ፔይ ካላችሁት በኋላ የሚመጣላችሁ ይሄን ባለፈው ነው ከአዲስ አበባ ድሬዳዋ ስለመጣሁበት ነው። ልክ ስጨርሱ ከነስማችሁ ኢዝ ኮንፊርምድ ነው የሚለው። ካካፈላችሁ በኋላ ኢዝ ኮንፊርምድ የሚለውን ይሄን ይዛችሁ መግባት ትችላላችሁ። ግን ናሽናል አይዲ ወደ ባቡር ጣቢያ ስትሄዱ ይዘው መገኘት ግዴታ ነው። እና ይሄን ይመስላል። ከወደዳችሁት ላይክ አድርጉ። እንደዚህ አይነት ኢንፎርሜሽን በቀጣይም ስለምንለቅ ሰብስክራይብ አድርጉ። የደውላ ምልክት ንኩ። ቶሎ በለቀቅን ሰዓት ቶሎ እንዲደርሳችሁ እና እናመሰግናለን። ቻው